እንመልሰዋለን ብለን ስላሰብን ያን ያደረግነው። ያ ነገር ልክ አልሆነም፣ አልተሳካልን፣ ምንም አይደለም። አልተሳካም ብለን ግን ነገሮችን አናቁምም። ዋናው ትልቁ ታርጌታችን ምን መሰለህ አብርሃም፣ አንተ ወደ ቤት እንድትመለስ እንፈልጋለን። በቃ ሩታ በጣም ወደ ቤት እንድትመለስ ትፈልጋለች። ከልጅ ጋር ጥሩ አባት ሆነ ጥሩ ጊዜዎችን እያሳለፋችሁ እንድትኖሩ ትፈልጋለች ሩታ። ገባህ አይደለ? ስለዚህ ዛሬ መጣ ነው እንደዚሁ እንዲያስከው ልጅህን ይዘህ እንድትመለሱ ነው። ገባህ? ወደ ቤት እንድትመለስ ከልጅ ጋር እና ከሚስት ጋር በሰላም በደስታ እንድትኖሩ ነው ዋነኛው ዛሬ የመጣንበት አላማ ያ ነው። ምክንያቱም ልጁ ያንተን ፍቅር ይፈልጋል፣ ያንተን አብሮ ሊሆን ይፈልጋል እና ለዛም ነው ሩታ ደጋግማ ነገሮችን ለማድረግ እየሞከረች ያለችው። እኔም ደግሞ መሀል ላይ ገብቼ ነገሮችን እንደዚህ ለማድረግ የፈለግኩት ምንድን ነው አንተ ትዳር ጋር ከሚስትና ከልጆች ጋር በሰላም በደስታ እንድትኖር ስለምፈልግ ነው። ዛሬ የፈለግነው ዋነኛው ነገር ከልጅ ጋር ወደ ቤት እንድትመለስ። አዲስ ያሰብኩት ሀሳብ የለም ወይም አዲስ እንትን ያልኩት ነገር የለም። ሁሉ ነገር አውርተን ስለጨረሰን ከሷ ጋር ማለት ነው። እና ሩታ አልነገርሽውም መሰለኝ ለዳኒ? አልነገርኩትም አይደለም ያ ቃል ግን ደግሞ ሩታ ነገሮቹን መተው አትፈልግም። ገባ? አንተ መሄድ እስከምትችለው ድረስ ልትሄድ ትችላለህ እንጂ ሩታ ወደ ቤት እስክትመለስ እና ከልጅ ጋር አብረህ እስክትሆን ድረስ አቅም የፈቀደውን ነገር ከማድረግ ወደኋላ አይደለም ብላ ነው ያሰበችው። እና ደግሞ በዚህ ሀሳቧ ላይ እኔ ምን አሰብኩኝ፣ ብዙ ነገሮች ልታስብ ትችላለህ። ብዙ ነገር ሊያሳሰት ይችላል። ብዙ የምታየው ነገር አሳስቶ ነው እንጂ አንተ ከልጅ ከትዳር መለየት ፈልገህ እንዳልሆነ ውስጥ ይነግረኛል። እና ሞር ደግሞ ይበልጥ ደስተኛ የምትሆኑትም አንድ ላይ ብትሆኑ ነው። ገባ? ልጅ ስትወጣ ስገባ ኤቭሪዴ ከልጅ ጋር ጊዜ እያሳለፍክ ረጅም ሰዓት እያሳለፍ ከሚስት ጋር ረጅም ጊዜ ብታሳልፍ ትንሽ ጊዜ ከሩታ ጋር አንድ ላይ ሆናችሁ እንደ በፊቱ ነገሮችን ለማድረግ ብትሞክሩ ማለት ነው በእርግጠኝ ደስተኛ እንደምትሆን ተስፋ አደርጋለሁ። ዳኒ እኔ አሁን እንደዚህ አይነት ነገር በዚህ ርዕስ እየተደጋገሙ ማውራት እንትን ማለት ሰልችቶኛል ትንሽ እና አንተ ምናልባት ውስጥ እንደዚህ አይነት ነገሮች ሊሆን ይችላል። እኔ ደግሞ ውስጥ ዋሽተዋል ብዬ ነው ማስበው። ለምን የማይሆን ነገር ስለሆነ ማለት ነው። አዎ ፍቅር ሆነን ሰላም ሆነን ሩታ ከአንቺ ጋር መቀጠልን ይቅር ተባብለን ምናምን ብዙ ነገሮችን እንትን ብለናል። ሩታም ደግሞ ከአንቺም ጋር እንደዛው። ስለዚህ እኔ ጸብም አልፈለግም፣ በሰላም ነው ነገሮችን እንትን ማለት የምፈልገው እና በቃ ይህንን ጉዳይ በእንደዚህ አይነት ዙሪያ በድጋሚ ባታሆን ደስ ይለኛል። ዳኒ ለልጅ ስትል አብርሃም አንድ ነገር ለልጅ ስትል መስዋዕትና መክፈል አልችልም። ነገሮችን ተረጋግተህ እንድታስበው ፈልጋለሁ። አሁን ላይ በጣም ሆቶ ሆነሃል። ነገሮችን በቃ ተረጋግተህ እያሰብክ አይደለም፣ እያስተዋልክ አይደለም እና እስኪ ቢያንስ ተረጋግተህ ለማስተዋል ሞክር። ዳኒ እኔ አስተውዬ አስቤ የወሰንኩት ውሳኔ ነው። ገባክ? ዛሬ ላይ ምንም የሚቀይረው ሀሳብ ምንም አዲስ የምፈጥረው ነገር የለም። ሁሉም ነገር ደግሞ ጨርሼም ነው እንደዚህ ይህንን ነገር ላወራችሁ የቻልኩት ማለት ነው። እርግጠኛ ነህ ግን? አዎ እርግጠኛ ነኝ። እርግጠኛ ባልሆን ኖሮ እንደዚህ እኔ እንትን ልል አልችልም፣ ላወራ አልችልም። እና ከእሷም ጋር ትናንትና አውርተን የጨረስን ስለመሰለኝ ነው ይህንን ነገር እንትን ያልኩት ማለት ነው። ስለዚህ እኔ አሁን ልላችሁ የምችለው ነገር ልጅን በአግባቡ ከእሷ ጋር እንትን እያለን እየተነጋገርን ማድረግ ያለብንን ነገር እያደረግን ልጅን በአግባቡ አሳድጋለሁ። ከዛ ውጭ ግን ሌላ አዲስ የምፈጥረው ነገር ወይ ከሩታ ጋር የምኖርበት እኔ ምንም የሰው ልጅ እንዴት ነው ልቡ ከዛ ሰው ጋር ካልሆነ ዝም ብዬ እኔ አሁን በድኔ ከአንቺ ጋር ቢሆን ምንም አልጠቅምሽም፣ የባሰ ጎዳሻለሁ ብዬ ነው የማስበው። ስለዚህ ከውስጥ ፍላጎት ሲሆን ነው የተሻለ የሚሆነው። ዛሬ ላይ እናንተ ነገር አድርጋችሁ ምናምን ምንም አልጠቅምሽም። ምንም ለማድረግ ሳይሆን ለምነሽኝ ምንም ብለሽኝ ብታስገብኝ እኔ በድኔ ነው አንቺ ጋር የሚሆነው። በቃ በአንድ አጠቃላይ እኔ ሁሉ ነገር ጨርሻለሁ ነው እያልኩሽ ያለሁት። ወጥቶልኛል፣ አዲስ ህይወት ጀምሬያለሁ፣ የራሴ በቃ ላይፍ ላይ ነኝ ያለሁት እና በዚህ ሰዓት ደግሞ እንደዚህ አይነት ሀሳቦችን ስታመጭልኝና እንደዚህ አይነት ነገሮችን እንትን ስትይ እኔ እንደምን እንደማስበው ታውቂያለሽ። ላይፊን እንደረበሽ አድርጌ ነው ማስበው። ለምን እዚህ ጋር አዲስ ህይወት እንደጀመርኩኝ ታውቂያለሽ። እንደዛ ለምን ታስባለህ ሩታ? ለምን እንደዛ ታስባለህ? ከዚህ በፊት ብዙ ጊዜ እንደዚህ አይነት አዲስ ህይወት ጀምራለሁ ብለኸኝ ታውቃለህ እኮ። ግን ደግሞ የሆነ ታይም ትመለሳለህ፣ የሆነ ታይም ከኔ ጋር ነህ፣ የሆነ ታይም እኔን እንዴት ነው ከኔ ጋር የመሆን ፍላጎት እንዳለ ነው የምታሳየኝ። እና አሁንም እያየሁብህ ያለው ነገር ያ ነው። ሜቢ ትናንትና እኔ ተሸንፌ ስላወራሁ ዛሬ ሄደን ነገር ስለደገምኩት ሊሆን ይችላል እንደዚህ ይሁን። እኔ ተሸንፈሽ ስላወራሽኝ አይደለም ሩታ፣ ተሸንፈሽ ስላወራሽኝ ምንም የሚፈጠር ነገር የለም፣ ምንም እንትን የሚል ነገር የለም። እንደዛ አይደለም። ስማኝ ናት
አዳምጠኝ። ልክ አንድ ነገር ልነግርህ እፈልጋለሁ። የሆነ እኔ እንደዚህ ስላሽኝ ወደ ቤት ስለተመለስኩኝ በድኔ ነው የሚኖረው ምናምን ልትለኝ ትችላለህ። ግን ፍላጎት ሳይኖርክ በፍጹም ቤቴም ልትመጣ አትችልም። አውቃለሁ። ስለዚህ ፍላጎት ብዬ ነው የምመጣው። ሩታ በምን አማርኛ ነው የምነግርህ? እኔ እሱም ብዬ ነው የምመጣው። ከፈለግሽ ደግሞ ቤትም አልመጣም። እንደዚህ ውጭ የምታገናኘኝ ከሆነ እኔ አልመጣም። ቤት የምመጣበት ጉዳይ ነው። ለምንድን ነው ማለት አይደለም። አይዳን ተረጋጋ። ይኸውልህ አብርሃም፣ ምን መሰለህ፣ እኔ አሁን ምን መሰለህ እንድታስብ እንፈልገው በቃ የሆና ልጅህን ማለት ነው አብርሻ፣ እንደ ልጅህን ተመልከተው። ቢያንስ ለልጅ ስትል ቢያንስ ተመለስ። በቃ የምታደርገው ነገር በሙሉ ለልጅ ብለህ እንደምታደርገው አስብና ማለት ነው በቃ እንዲህ ወደ ቤት ተመለስ አብርሃም። ቢያንስ ለልጅ ይህን ማድረግ ይከብዳል። ገባ? አንድ ልጅ ነው ያለህ አይደል አብርሃም? በቃ ለአንድ ልጅ መስዋዕትነት ክፈል። ይህን ማድረግ ይከብዳል። ይህን ነገር መሆን ያቅታል። ተረጋግተህ አስበው አንዴ ነገሮች። ሰማኝ፣ ለምን አትረዳኝም? እኔንስ ለምን ልትረዳኝ አትሞክርም? አይኑ በቃ ብዙ ጥፋትን አጥፍቻለሁ፣ በድያለሁ፣ አስከፍቻለሁ፣ አስቀይሜያለሁ። ለዛ ደግሞ ከልቤ ነው ይቅርታ የጠየኩህ አይደል እንዴ? ሲቀጥል ደግሞ ለምንድን ነው ለእኔስ ለምን ተስፋ ሰጠኸኝ? ረጅም ጊዜ እኮ ሆኖናል። ትናንትና ይህን ነገር ስለጠየኩ ነው እንደዚህ የምትቀያየረው? በቃ እንታረቅና ልጃችንን አብረን እናሳደግ፣ በፍቅር አብረን እንኑር። እኔ እናንተ እኮ መስማማትና መግባባት ከቻለን ሁሉም ነገር እኮ ቀሪ እንደሆን ታውቀዋለህ አይደለ? እያስጨነቅኩ አይደለም፣ በእውነት እያስጨነቅኩ አይደለም። ልጃችንን አብረን እናሳደግ፣ በፍቅር አብረን እንኑር። እውነት ደስተኛ ትሆናለህ። እውነቱን ልንገርህ፣ ደስተኛ ትሆናለህ አይደለም? በዚህ ልጅ ብቻ ልንቀር እህት ወንድም ይኖረዋል፣ እርግጠኛ ነኝ። ተረጋግተህ አስበው አብርሃም። አንዴ ቢያንስ በቃ ለዚህ ልጅ ስትሉ ማለት ነው ያለባችሁን ችግር በሙሉ ያለብህን ነገሮች በሙሉ ከእሷ ጋር ያለው ነገር ተውና ቢያንስ ትንሽ ጊዜ ቢያንስ ሞክረው። ትንሽ ጊዜ ልጁ ከስስ ድረስ ሞክረው የሆነ ነገር ለጥቂት ጊዜ። በእውነት እርግጠኛ ነኝ ምንም አይነት ፍላጎት ላይኖርህ አይችልም። ትንሽ ጊዜ አብረን ብንሆን በእርግጠኝነት አዳምጠኝ። ለልጅ ማድረግ ከብዳል አብርሃም። አንድ አዳምጠኝ። ለምን ተረጋግተህ አታስበውም? በጣም እርግጠኛ ነኝ እኔ ብዙ ነገሮች ይስተካከላል። ጥቂት ጊዜቶች ብቻ አብረን አብርሃም አልፈልግም። ምንም ተረጋግቼ አስቤበት የወሰንኩት ነገር ነው። ምንም ነገር በቃ የራሴን ነገር ነው መኖር የምፈልገው። ለትንሽ ጊዜ ብቻ ተረጋጊ። ስማ አብርሃም፣ አንድ አዳምጠኝ። በቃ የምታደርገው ነገር በሙሉ ማለት ነው ለልጅ ብለህ እንደምታደርግ አስበው። ገባህ አይደለ? በቃ አስቤዋለሁ። ያለው በቃ አዲስ ላይፍ ጀምሬያለሁኝ። በቃ ይሄን ላይፍ አልፈልግም። ነገ ከነገ ወዲያም ከአንቺ ጋር መኖርን አልፈልግም። በቃ ትችዋለሁ። ማላችሁ ልጅ አለ አብርሃም፣ ማላችሁ ልጅ አለ። እኔ ልጃችንን እየተግባባን እናሳድጋለን። በቃ እኔ አትምጣም ካላችሁኝ አልመጣም ከዚህ በኋላ። በቃ በእነዚህ አይነት ጉዳይ ልጨቀጭቁኝና ልታወሩኝ ከሆነ አንዴ እኮ ተመለስ የተባልኩ አብርሃም፣ ልጅህን ብለህ አንዴ ወደ ቤት ተመለስ። ነገሮች ከተስተካከሉ ይስተካከሉ። የማይስተካከልና ድጋሚ እንደዚህ አይነት ነገር ሩታም የምትፈጠር ከሆነ ችግር የለውም። የዛኔ የፈለግከውን ነገር ወስን። ግን ቢያንስ ልጃችሁ መሀል ላይ ማለት ነው አንድ ላይ ሆናችሁ አሳድጉ። በጣም ዳኒ እሺ፣ እግዚአብሔርን እኔ አላደርገውም። በቃ እኔ አላደርገውም። ምን ቢፈጠር ነው አላደርገውም። በቃ አልፈልግም። ሩታ አዎ፣ በቃ እሺ፣ ተይኝ። እንደዚህ ብለሽ በልጄ እንደዚህ እንድትመጭብኝ አልፈልግም። ልጅን አትወደው። በቃ መሀል ያለው እሱ ነው አብርሃም፣ ሌላ ማንም ማናችሁ። እና ልጅን የምትወደው ከሆነ ለምን አብረን እወደዋለሁ እኔ ልጄ ማየት እፈልጋለሁ፣ የትም ይዘሽ እንዳትሄጂ አንቺም እንዳትሄጂ እያልከኝ ነበር እንዴ? ሁሉም ነገር ውሸት ነው እንዴ? ውሸትህን ነው ወይ? ውሸትህን ነው ወይ? አለሁኝ በህይወት አለ እስካለሁ ድረስ ደግሞ እየመጣሁ አየዋለሁ። ዳኒ በቃ እየመጣሁ አየዋለሁ። ረጅም ጊዜ ደግሞ በቃ ከእኔ ጋር እያሳለፍን ያለው ረጅም ጊዜ አብረን እያሳለፍን ያለ ነው እኮ። ለአንድ ጊዜ መስዋዕትነት ክፈልና አንዴ ወደ ቤት ተመለስ። በቃ ከልጅና ከሚስት ጋር ነገሮች ድጋሚ ግን የሚበላሽ ከሆነ የምታስብ ከሆነ በቃ ብዙ ነገሮችን እናስተካክላለን እያልኩ እኮ ነው ያለሁት። እውነቴን ነው። እኔ ቃል እገባልሃለሁ ምንም ነገር አይፈጠርም። ምንም አይፈጠርም። እኔ አልፈልግም። እኔ እየነገርኩሽ ነው እንዴ። እኔ ወጥቶልኛል ሁሉ ነገር በቃ እኔ ቢያንስ ለአንቺ የሆነ ስሜት የሰው ልጅ እኮ አብሮ የሚኖረው ዳኒ ስሜት ሲኖረው ነው አይደል እንዴ? እኔ ደግሞ ለእሷ ስሜት ሳይኖረኝ እንዴ መኖር እችላለሁ? አሁን ቢያንስ ስሜትን ለልጅ ብለህ አንዴ አስተካክለው ገባህ አይደለ? ገብተህ ሞክረውና ነገሮች ካሉ እኔም ከዚህ በኋላ ድጋሚ በመሀላችሁ አልገባም። ግን አንዴ ብቻ ማለት ነው ልጅህን ለማሳደግ ብለህ መስዋዕትነት ክፈል ለልጅ ገባህ? ድጋሚ ገብተህ ግን ሩታ ጋር እናንተ ጋር የማይሆን ነገር ከሆነ በቃ የፈለግከውን ውሳኔ ወስን። እኔ ድጋሚ ጣልቃ አልገባም በእናንተ ማለት። ቢያንስ አንድ ጊዜ ግን ማለት ነው ወደ ቤት ተመለስ። በቃ አብርሃም ጊዜ ያስፈልገዋል። አብሮ የምታሳልፍ ጊዜ ያስፈልገዋል። ኃላፊነት አለብህ።
ይህን ማድረግ አልችልም። ማልችልበት ደግሞ እኔ ራሴ የሆኑ ምክንያቶች አሉ። እንደዚህ አሁን ሚዲያ ላይ ወጥቼ እንደዚህ ምክንያት ብያለሁ ነገር በቃ የሰው ልጅ እኔ አንድ አማርኛ ነው አይደል ወጣ እኔ ለአንቺ ስሜት ሳይኖረኝ ከአንቺ ጋር ብኖር አንቺን ነው ነገር ላይ መጎዳት ገባሽ? የዛሬን አይደለም ማየት ያለብሽ፣ የእኔ ቤት መግባት አይደለም ማየት ያለብሽ። ስለዚህ በቃ እኔን ደግሞ ስሜቴ ልትረብኝ ይገባል፣ የራሴን ፍላጎት ልታከብሩልኝ ይገባል። በቃ ሁሉ ነገር አልፏል፣ ትተነዋል፣ ተረስቷል። በቃ ሁሉ ነገር እንደተረሳ እንተወው እና ልጃችንን ግን በአግባቡ በሰላም እየተገናኘን እንደዚህ እሱን እያየሁኝ ልጃችንን እየተነጋገርን የሚያስፈልገውን ነገር እያደረገን ማሳደግ እንችላለን። ከዛ ውጭ ግን ምንም ነገር እንድትጫነኝ ተጸጽታለች። ገባህ አይደለ? ተጸጽታለች ባለው ነገር ላይ እሷም ስህተት አለባት፣ አንተም ስህተት ይኖርብሃል። ሁሉ ሰው ያጠፋል። ገባህ አይደለ? ግን በቃ መሀላችሁ ልጅ ስላለ ነው አብርሃም ምን እየተጫወተ ያለሁት። ገባህ? መሀላችሁ ልጅ ባይኖር ሁለታችሁ የራሳችሁ ትመሩ ነበረ። ግን መሀላችሁ የእናንተ እገዛ የሚፈልግ ህጻን ልጅ አለ። ለእሱ ስትሉ ታግባቡ። በእግዚአብሔር በእንደዚህ አይነት ጉዳይ በድጋሚ እንድትጠሪኝም እንድትጠይቅኝም እንድትለምኝም እንድትጨቅጭቅኝም አልፈልግም። ይህንን ሳደርግ ደግሞ እኔ እዚህ ጋር እየኮራው ወይንም እኔን ክፉ አታስብሉኝ በእናታችሁ። በቃ ዳኒ እኔን ክፉ እያስባላችሁኝ ክፉ እያስባላችሁኝ ነው። የሆነ ጨካኝ እያደረጋችሁኝ ነው። በቃ በልጅ በምናምን እያላችሁ ነው። በእግዚአብሔር በቃ ልጄን እኔ በሰላማዊ መንገድ ላሳደግበት በቃ በሌላ ነገሮችን ጭካኔ ስለ ክፋት ምናምን በቃ እኔን በክፉ ነው እያስደረጋችሁ አይደለም። ፕሊዝ በቃ ስንት ነገር አልፌ አይደል እንዴ? አልፈሻል። ሁሉ ነገር ትቼ አይደል እንዴ እየጠየቅኩ ያለሁት? ለምን አትረዳኝም? ግን እኔንም ተረጅ እንዴ ምንድነው የምፈልግ ከኔ እኔ አሁን እኔ ውስጤ ከአንቺ ጋር ሳይሆን አብሬሽ ቁጭ ብል ምን ትጠቀሚያለሽ? የምትጠቀሚው ነገር አለ የለም። በቃ እኔ ደግሞ የሁሉ ነገር በግልጽ አማርኛ እየነገሩ ሁሉ ነገር ወጥቶልኛል፣ አብቅቶልኛል። እኔ አልፈልግም ይህን ስሜት በቃ ከኔ ወጥቷል። እኔ ሩታ አንቺን ሳላፈቅርሽ አብሬሽ መኖር አልችልም። በቃ አለቀ። ሰማኝ፣ አንደበትህና አንድ አይደለም እኮ የምሬ ነው። አንድ አይደለም። ሰማኝ፣ አዳምጠኝ። እሺ በሉኝ እና ለትንሽ ደቂቃ ከልጄ ጋር ላሳልፍ ቤት ይሽላት እመጣለሁ። በቃ እመጣለሁ። አዳምጠኝ፣ አዳምጠኝ። አንዴ ቢያንስ ወደ ቤት ለመመለስ አንድ ጊዜ መልካም በእኔ በኩል አንድ ነገር ሞክር አብርሃም። አንድ ጊዜ ሞክርና ማለት ነው ድጋሚ ነገሮች ካሉ እግዚአብሔር ድጋሚ አልጠይቀም። እኔን ክፉ አታስደረጉኝ። እኔ አልፈልግም። አንድ ጊዜ ወደ ቤት ለምን በቃ እኔ እኮ እየነገርኩህ ነው። ዳኒ እኮ እየመጣሁኝ እኮ ነው።